አምስት የልጅ ኩላሊት በስትክክል እየሰራ እንዳልሆነ ሊያሳዩ የሚችሉ ምልክቶችን እንወያያለን። ሰላም ዶክተር ቤዛ ያባባላለሁ የህፃናት ስፔሻሊስት እና የህፃናት የኩላሊት ሰብ ስፔሻሊስት ነኝ። ስለዚህ በዋነኝነት አንደኛ የምናየው የልጆች ምግብ ፍላጎታቸው እንዴት ነው፣ ምግብ በደንብ ይበላሉ ወይ፣ ድካም አላቸው ወይ የሚለውን እናያለን። ህፃናት በአብዛኛውን ጊዜ ምግብ ፍላጎት ከሌላቸው፣ ተነሳሽነት ኖራቸው እንቅስቃሴ የማያደርጉ ከሆነ ምናልባትም የደም ማነስ ምልክት ሊሆን ስለሚችል ደም ማነስ ደግሞ በኩላሊት በኩል ሊመረት የሚችሉ የቀይ ደም ሴሎች ስለሆነ ያ አንድ ምልክት ሊሆን ይችላል። ሁለተኛ የምናየው ደግሞ እድገታቸው እንዴት ነው። በዋነኝነት እድገት ስንል የቁመት እድገት እናያለን። ከጊዜ ጊዜ እድሜያቸው ጋር ሲጨምር ቁመታቸው መጨመር አለበት፣ በተጓዳኝም ደግሞ ክብደት መጨመር አለበት። ስለዚህ እድገታቸው በቁመትም ሆነ በክብደት ከጓደኞቻቸው ኩዮቻቸው ጋር ተከታታይ ሆኖ ማያድግ ከሆነ አንዱ የኩላሊት መድከም ምልክት ሊሆን ይችላል። በሶስተኛ ደረጃ የምናየው ደግሞ ሽንት ነው። የውሃ ሽንታቸው በመጠኑ ከሌላው ጊዜ ቀንሷል ወይ፣ አሊያምስ ደግሞ በፊት ሽንታቸውን በደንብ መቆጣጠር የሚችሉ ልጆች ሽንታቸውን መቆጣጠር አቅቷቸዋል ወይ፣ ሌሊት አልጋ ላይ ሽንት ያመልጣል ወይ፣ የሽንት መልክ ከለሩ ተቀይሯል፣ አንዳንድ ጊዜ እንደ ሻይ መምሰል፣ ደም መምሰል፣ መጠኑ መቀነስ ወይም ደግሞ አረፋ ነገር ኖሮ እንደ ቅባት ከላይ ሽንት የምናይ ከሆነ ይህ የኩላሊት መድከም ምልክት ሊሆን ስለሚችል ምናልባት መመር ይኖርበታል። በአራተኛነት ደግሞ የምናየው ራስ ምታት ሊኖራቸው ይችላል። ህፃናት አንዳንድ ጊዜ ድንገተኛ የሆነ ራስ ምታት ሲኖራቸው ምናልባትም ደግሞ ደም ግፊት ከፍ ብሎ ሊሆን ስለሚችል የደም ግፊታቸው መለካት ይኖርበታል። ደም ግፊት በኩላሊት በኩል የምንቆጣጠረው ነው። ስለዚህ ኩላሊታችን በትክክል የማይሰራ ከሆነ ደም ግፊታችን ከፍ ሊል ይችላል። ስለዚህ እነዚህ ምልክቶች የምናይ ከሆነ በአካባቢያችን ባለ ጤና ተቋም ላይ የውሃ ሽንት ምርመራቸውን፣ የደም ምርመራ ለኩላሊት መስራት አለመስራቱን ለማየት እንዲሁም ደግሞ ደም ግፊታቸውን በጤና ተቋም በሄዱ ጊዜ የህፃናት ደም ግፊት ተለክተው በቁመታቸው በእድሜያቸው ተመዝኖ መስተካከሉ ትክክል መሆኑ መታየት ይኖርበታል። አምስተኛ ደግሞ የሰውነት ማበጥ ነው። አብዛኛውን ጊዜ ልጆቹ አይናቸው ጋር አካባቢ ጠዋት ላይ ሲነሱ እብጠት ምናይ ከሆነ ቀን ደግሞ ሲጫወቱ ወደ እግራቸው የሰውነት እብጠት ካያችሁ ይህም እብጠት ማይጠፋ በመጠኑ እየጨመረ ከመጣ እነዚህ የኩላሊት መድከም ምልክት ሊሆኑ ስለሚችሉ ልብ ብለው ያስተውሉ። አመሰግናለን።